ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራነው። ቤተሰቦቼ እንግዲህ ዛሬ ያው የአብርሃምና የሩታን ጉዳይ እሱ ጋር ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑር እሱም ኑሮ ይኑር ብለን ወስነን ነው ዛሬ የመጣሁት። ገብቷል አይደለም? እንዳያችሁትና እንደተመለከታችሁት ነው። ምክንያቱም አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። እና የሩታ ጉዳይ እንግዲህ አይደለም ከኛ አልፎ ለቤተሰቡም ጭምር እንዳንገሸገሸና ምንም እንደማያስፈልግ ጭምር የመጨረሻ ደረጃ መድረስ አለባችሁ በሚልም ጭምር ወንድማቸው ዛሬ መር ብሎት የተናገረበት ሁኔታ የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለበት ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተ ማያገባህም ነው። ሰብስክራይብ እንድታደርጉ እጠይቃለሁ። ሰብስክራይብ ያደርጋችሁ ደግሞ ቤተሰቦቻችሁን ሌሎች እንዲደርስ ላይክ፣ ሼር በማድረግ ሌሎች እንዲደርስ አድርጉ ዘንድ ጠይቃለሁ። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቆምልኝ። እኔም የራሴን ህይወት ኑር እሷም የራሷን ህይወት ትኑር ነው በቃ። እኔ እንደጠቃላይ ያልኩት በቃ ይሄንን ነው የሚፈልገው። ሰላም መጨረሻ ደረጃ መድረስ አለባችሁ በሚልም ጭምር ወንድማቸው ዛሬ መር ብሎት የተናገረበት ሁኔታ ነው ያለው ትዕይንቱ ላይ። ስለዚህ እውነት አብርሃምና ሩታ ዛሬ ባሉት ልክ ወይም ደግሞ ቃል በገቡት ልክ ራሳቸውን አደብ አስገዝተው እሷም በራሷ መስመር እሱም ለሄርሜላ ቀለበት ባረገው መልኩ አብረው ይኖራሉ የሚለው ነገር እንግዲህ ዞሮ አጠያቂ ነው የሚሆነው። ምክንያቱም ዛሬውን ነገር ተፈታ ስንል ነገ ደግሞ አዲስ ነገር ይዞ የሚመጣበት ለ4 ለ5 ዓመት እንግዲህ ክስተቱ እየተከታተለ የሄደበት ሁኔታ ነው ያለው። የሆነ ራስህን በቃ አንተ ጋር ይቀመጥ ምናምን ስትል ለመታየት የምታረገው ጥረት ግን ይችላል። አንዳንዴ ግድ የለህም ጥፋትህን መመን። እኔ ከዚህ ላይ ነው ጭንቅላት እያመመኝ ነው እንደኔ። በቃ ሌላ ጊዜ እንገናኝና እኔ እናንተ እናወራለን። ለምን እኔ አሁን እንደዚህ የመጣሁኝ ለተርኩት ከሷ ጋር መግባትም አልፈልግም። ሲቀጥል ደግሞ አንቺ እሷ ባለችበት አልገኝም ብያለሁ። በግድ ነው ያው ነገሮች አንተ ምክንያት ነው እንደዚህ እየመጣሁኝ ያለው ማለት ነው። ስለዚህ በቃ አልፈልግም። እኔ አይደለም እኔ አሁን ላይ ትናንትና ለኤፍሬም እያልኩት ነበር አይደለም እኔ አሁን ከሄርሜላ ጋር ስለሆንኩኝ አይደለም ብቸኛ እኔ ከሩታ ጋር ድጋሚ አልኖርም። ይሄንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባህን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳይ ሆኛለሁ። ተጨነክ። አሁን ሩታ የሱን ንግግር ሰምተሻል አይደል? እሱ በውስጥ የምታደርጉት ነገር እኔ አላውቅም። በቃ ወይ እኔ ምን ስልኩን ወይ ሪከርድ አድርገሽ አሰሚኝ እኮ ገብቶሻል አይደለም? አሁን እሱ እያለ ያለው እንግዲህ ተመልከች እኮ እኔ ውሸታም ናት እያለኝ ነው ለኔ። ገባሽ? እኔ ደግሞ አንቺ ውሸታም ነሽ ብዬ ለኔ ማመን አልቻልኩኝም። ስለዛ ከዛሬ በኋላ አንቺም የሱም የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። በሰዓቱ ስላላሰብኩት ነው እንጂ በደንብ አድርጌ ያሰማ ነበር። የማይመለከተውን ነገር ነው ዝም ብሎ ሲጠይቀኝ የነበረው እና ከደስታ ጋርና ከእንትና ጋር ካየኝ በኋላ ነው ዲቴል ነገሮችን መጠየቅ የጀመረው። ማያገባው ነገር ባይጠይቅ ካሁን በኋላ ሁለታችሁም የየራሳችሁን ኑሮ ኑሩ። ይሄን ልነግራችሁ ነው ዛሬ የመጣሁት።